ለመሆኑ የመልእክተኛውን አለይሂ ሰላቱ ወሰላም አስክሬን ከመዲና ለመስረቅ ስለሞከሩት ሁለት ሰዎች ታሪክ ሰምተው ያውቃሉ? አዎ፣ ነገሩ እንዲህ ነው። በ12ኛው ክፍለ ዘመን አካባቢ ከሞሮኮ የመጡ ሁለት ሰዎች መኖሪያቸውን መዲና አደረጉ። ከመልእክተኛው አለይሂ ሰላቱ ወሰላም ሁጅራ አጠገብም ቤት ተከራዩ። በዚያም እለታቸውን ከመዲና ሰዎች ጋር ያሳልፋሉ። ምሽታቸውን ደግሞ በቤታቸው አንዳች ነገር ይከውናሉ። ቤታቸው የሚገኝን መሬት እየቆፈሩ ጉድጓድ ያበጃሉ። ከመሬቱ የሚያወጡትን አፈርም በከረጢት ይዘው ወጣ ብለው በትነው ይመለሳሉ። ይህ ነገር የመዲና ሰዎች ምንም መረጃ አልነበራቸውም። ሰዎቹ በመልካምነታቸው ይታወቃሉ። አንዳንዴም ሰደቃ ይሰጣሉ። ታዲያ መልእክተኛው አለይሂ ሰላቱ ወሰላም ወደ አንድ መሪ በህልም ታዩ። ኑረዲን አዚንኪ ይባላል። ኑረዲን አዚንኪ በወቅቱ ይገኝ የነበረ በሻም አካባቢ መሪ የነበረና በፍትሃዊነቱ የሚታወቅ ታላቅ መሪ ነው። ታዲያ ኑረዲን አዚንኪ ተኝቶ ባለበት በህልሙ መልእክተኛው አለይሂ ሰላቱ ወሰላምን ያያል። እንደምታውቁት መልእክተኛውን አለይሂ ሰላቱ ወሰላም በህልማችሁ ካያችሁ ህልሙ እውነት ነው። ይህ ታላቅ መሪ የተመለከተው ህልም ታዲያ መልእክተኛው አለይሂ ሰላቱ ወሰላም ወደሱ በመምጣት ከነዚህ ሁለት ሰዎች አድነኝ ይሉታል። ደንግጦ ከህልሙ ተነሳ። ውዱ አድርጎ ሰግዶ መልሶተኛ። አሁንም በህልሙ ይመለሱና ተመሳሳይ ነገር ይከሰታል። ከነዚህ ሁለት ሰዎች አድነኝ ይሉታል። ደንግጦ አሁንም ተነሳ። ውዱ አድርጎ ሰላቱን ሰግዶ ተመልሶተኛ። ለሶስተኛ ጊዜ መልእክተኛው አለይሂ ሰላቱ ወሰላም በህልሙ ታዩት። ከነዚህ ሁለት ሰዎች አድነኝ የሚል መልእክት ተውለት። ኑረዲን አዚንኪ ወዲያው ፈረሰኞቹን በማሰባሰብ ወደ መዲና ሲገሰግስ ከነፈ። መዲና እንደደረሰም የመዲና ሰዎች በደስታ ተቀበሉት። የመዲና ሰዎች ሁሉም እንዲመጡና ከሱ ስጦታ እንዲወስዱ ጥሪ ያቀረበ። እያንዳንዱ ሰው ይመጣል። 1 2 50 100 ሁሉም የመዲና ሰው ከሱ ስጦታ መውሰድ ያዘ። በዚህ ጊዜ ሲጠናቀቅም ጥያቄ ያቀረበ። ከናንተ መካከል ስጦታውን ያልወሰዳለ እንዲህ በሚል ጥያቄ ያቀረበ። የመዲና ሰዎች አዎ፣ ሁለት እንግዶች አሉ፣ በከተማችን ያሳልፋሉ፣ መጥተው አልወሰዱም። ሰዎቹ ነጋዴ ስለሆኑ ብርም ስላላቸው መቀበል አይፈልጉም አሉት። በዚህ ወቅት ኑረዲን አዚንኪ አስጠራቸው። ጠርቶም ጥያቄ ያቀረበላቸው። ለመሆኑ ለምንድን ነው እዚህ ያላችሁት አላቸው። ሀጅ ወቅት ስለሆነ ወደ ሀጅ ለመጓዝ እረፍታችንን እዚህ አድርገን ነው የሚል ምላሽ ሰጡት። ከዚያ ደግሞ የት ነው መኖሪያችሁ ሲል ጠየቃቸው። ከሁጅራው አጠገብ በሚል ምላሽ ሰጡ። በዚህ ሰዓት ወደ ቤታቸው አመራ። ቤታቸው ውስጥ ተፈተሸ። ሲፈተሽ ይህ ጉድጓድ ተገኘ። በወቅቱ እየቆፈሩት የነበረው ጉድጓድ የመልእክተኛውን አለይሂ ሰላቱ ወሰላም አስክሬን ጋር ለመድረስ ተቃርቦ ነበር። በዚህ ሰዓት በጣም ድንጋጤ ሆነ። እነዚህ ሁለት ሰዎች ወደ ኑረዲን አዚንኪ ቀረቡ። ጥያቄ ቀረበላቸው። ለመሆኑ ይህንን ሚሽን ማን የሰጣችሁ ተባሉ። መስቀለኞች ወይም ክሩሴደሮች ይህንን ትዕዛዝ እንደሰጧቸው አስረዱ። በወቅቱ የሙስሊሙን ዓለም ስነ ልቦና ለመስለብ እንደዚሁም ለተለያዩ መደራደሪያዎች ይጠቅማቸው ዘንድ እንደሚፈልጉት ይታወቃል። በዚህ መሰረት ኑረዲን አዚንኪ እነዚህ ሰዎች ላይ ትዕዛዝ አስተላለፈ። ቅጣታቸውን ተቀጡ። ከዚያ በኋላ ግን አንድ ጉዳይ አስጨናቂ ነበር። ከዚህ በኋላ ሌላ ቢመጣስ ለዚህ መልስ ይሆናል በማለት ከእርሳስና ከብረት በተዘጋጀ የቀለጠ አለት ዙሪያውን የመልእክተኛውን አለይሂ ሰላቱ ወሰላም መቃብር በማስቆፈር ዙሪያውን እንዲቀልጥና እንዲዘጋ አደረገ ማለት ነው። እንግዲህ ይህ የታሪክ ክስተት ነው። ከዚህ ጋር ተያይዞ ታዲያ በዚህ ምክንያት ሀበሾች የመልእክተኛው አለይሂ ሰላቱ ወሰላም ቀብር ጠባቂ ሆነን ተሾመናል። ለመሆኑ እንዴት? ማን ሾመን? ከሰላሃዲን አልአዩቢ ጋር የሚያያዝ ታሪክም አለው። በቀጣይ ቪዲዮ አደርሳችኋለሁ። ላይክ እና ሼር በማድረግ ለሌሎች እንዲደርስ አድርጉት። ገጼንም ፎሎ ማድረግ አይዘንጋ። ሰላም አለይኩም ወራህመቱላሂ ወበረካቱ።